ሰላም እንዴት ናችሁ? ውድ የቴክ ፎከስድ ቤተሰቦች፣ በዛሬ ቪዲዮ የተለያዩ አስፈላጊ አፕሊኬሽኖችን ይዤላችሁ መጥቻለሁ። እያንዳንዱን እያብራራው አሳያችኋለሁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። ቪዲዮንም ከወደዳችሁት ላይክ እያደረጋችሁ፣ ጠቃሚ ሆኖ ካገኛችሁት ደግሞ ለሌሎች እንዲደርስ ሼር እያደረጋችሁ ቪዲዮን እንጀምራለን ማለት ነው። አሁን ወደ ቪዲዮ እንሂድ። እሺ፣ ወደ መጀመሪያው አፕሊኬሽን ስወስዳችሁ መጀመሪያ የማሳያችሁ አፕሊኬሽን ሲምፕል የሆነ የቪፒኤን አፕሊኬሽን ነው። ይህ አፕሊኬሽን ያመጣሁላችሁ ብዙ ጊዜ ያው ቪዲዮም ሊሆን ይችላል አፕሎድ ለማድረግ በሌላ ሰርቨር ያስቸግረናል። አብዛኞቹ ቪፒኤን አፕሊኬሽኖች አውቶ ነው ሰሌክት የሚያደርጉት። እኛ የትኛው ሰርቨር መጠቀም እንደምንፈልግ መርጠን አብዛኞቹ ያንን አይፈቅዱልንም እና ይሄ አሁን የማሳያችሁ አፕሊኬሽን ግን የፈለግነው ሰርቨር መርጠን መጠቀም እንድንችል ያደርገናል ማለት ነው። ልክ እዚህ ላይ እንደማሳያችሁ ሱፐር ቪፒኤን ይባላል። ያው እንደከፈታችሁት ይሄ ኢንተርፌስ ይመጣላችኋል። ከላይ እዚህ ጋር ሰርቨር ያስመርጣችኋል ማለት ነው። ስለዚህ እሱን ነክታችሁ የተለያዩ ሰርቨሮች አሉ። ከነዚህ ውስጥ የምትፈልጉትን መርጣችሁ መጠቀም ትችላላችሁ ማለት ነው። ከዛ ኮኔክት ማለት ነው። ትንሽ እንጠብቋለን ኮኔክት እስከሚያደርግ። ስለዚህ አሁን እንደምታዩት አሁን ኮኔክትድ ብሏል ማለት ነው። አሁን አፕሎድ ብናደርግ ቀጥታ ወደ ዩኤስ ነው ማለት ነው ቪዲዮአችን የሚታየው። ስለዚህ በዚህ መልኩ መጠቀም እንችላለን። እንደ አማራጭም ሌላ ቪፒኤን አፕሊኬሽን ይዤላችኋለሁ። ልክ እዚህ ጋር እንደማሳያችሁ ይሄም ፕሪቫዶ ቪፒኤን ይባላል። ይሄኛውንም ሞክሩት፣ ተመሳሳይ ነው። ያስመርጣችኋል የፈለጋችሁትን። ይሄው እዚህ ጋር ሰርቨር ሲላል ከስር የተለያዩ ሰርቨሮችን ያስመርጣችኋል። ዩኤስም አለ፣ ዩናይትድ ኪንግደም አለ። የፈለጋችሁትን መርጣችሁ ኮኔክት ማድረግ ትችላላችሁ ማለት ነው። ሁለቱን የቪፒኤን አፕሊኬሽን በቀላሉ ግን በፈለግነው ሰርቨር መጠቀም የሚያስችሉን ናቸው ማለት ነው። በቀጣይ የማሳያችሁ ደግሞ ታይፒ ኤአይ የሚባል አንድ አፕሊኬሽን ነው። ይሄኛው አፕሊኬሽን በጣም የሚገርም እና ለሁላችንም የሚጠቅመን አፕሊኬሽን ነው። እንደምታዩት ነው ኢንተርፌሱ። ምንድነው የሚሰራው ካላችሁኝ፣ ብዙ ጊዜ ቴክስት ስናደርግ አንዳንዴ ስህተቶች ሊኖሩ ይችላሉ። ወይም ደግሞ በቀላሉ ታይፕ አድርገን ቴክስት ቦክስ ላይ ስለዛ ነገርም ዝርዝር እኛ መጻፍ ላይ ጠበቅብን ይችላል። በቃ ምንድነው ይሄ ብለን ከሰጠነው ስለዛ ነገር አብራርቶ እዛው ቴክስት ቦክስ ላይ ይጽፍልናል። ያንን እኛ እንደጻፍን አድርገንም መላክ እንችላለን ማለት ነው። እዚህ ጋር እንደምታዩት የተለያዩ ኮማንዶች አሉት። የመጀመሪያው ኮማንድ @type ይባላል። አንሰር ኩዌሽንስ ነው የሚለው። አሁን እንደነገርኳችሁ ስለ አንድ ነገር ለሰው መናገር ፈልጋችሁ ያንን ነገር ወይ በቂ ማብራሪያ ላይኖራችሁ ይችላል፣ ኦር ደግሞ ለመጻፍ ደክማችሁ ሊሆን ይችላል። በዛን ሰዓት ያን ነገር ጽፋችሁለት @type ብላችሁ ስትጽፉ ስለዛ ነገር ማብራሪያ ያመጣላችኋል ማለት ነው። ቀጣዩ @fix ይላል። ይሄ ደግሞ ፊክስ ግራመር ኤንድ ስፔሊንግ። ምናልባት የጻፍነው ሴንቴንስ ግራማቲካሊ ወይም ስፔሊንጉ ልክ ያልሆነ የሚመስለን ከሆነ @fix የሚለውን ኮማንድ ተጠቅመን ያንን ግራመሩንም ስፔሊንጉንም እሱ ራሱ አስተካክሎ ይሰጠናል ማለት ነው። @translate የሚለው ደግሞ እዚህ ጋር ወደ እንግሊሽ ይቀይርልናል ማለት ነው። ቀጥታ ወደ እንግሊሽ ነው የሚቀይረው። ሜቢ አማርኛ ጽፋችሁ ሰጣችሁት @translate ካላችሁት ወደ እንግሊዝኛ ይቀይረዋል። @sum የሚለው ደግሞ ሰመራይዝ ነው የሚያደርገው ማለት ነው። የሰጣችሁትን ጽሁፍ ሰመራይዝ አድርጎ ይሰጣችኋል። @polite ሜክ ኢት ፖላይት ይላል።
እዚህ ጋር ሁሉንም ማግኘት ትችላላችሁ። የየራሳቸው ኮማንዶቹ ዲስክሪፕሽኖች አሏቸው። በተጨማሪ ደግሞ እዚህ ጋር ፕሮምፕት ከስተማይዝ የሚለውን እሱንም ስትነኩት እነዚህንም ከስተማይዝ ማድረግ ትችላላችሁ። የራሳችሁንም እዚህ ጋር ፕላስ የምትለዋ ምልክት ነክታችሁ እናንተ እንዲሰራ የምትፈልጉትንም የራሳችሁን ኮማንድ ዲስክሪፕሽን ሰጥታችሁት መፍጠር ትችላላችሁ ማለት ነው። ከስተማይዝ ማድረግ ይቻላል። ስለዚህ ይሄንን ፕሌይ ስቶር ላይ ታገኙታላችሁ። በዚህ መሰረት ሰርች አድርጉት። ስሙን እንደምታዩት ነው። በሱ መሰረት ሰርች አድርጉት፣ ቀጥታ ይመጣላችኋል። ኢንስቶል አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ይህን አፕሊኬሽን ከጫናችሁ በኋላ ሪኳየርድ የሆኑ ሴቲንጎችን ኦን ማድረግ ይጠበቅባችኋል። በራሱ ይመራችኋል። እሱ ኦን ታደርጉለታላችሁ። ከዛም በኋላ እቺ ሰርቪስ አክቲቭ የምትለዋን አክቲቬት ማድረግ ነው። ቀስቱ ላይ እንደማሳያችሁ እሷን ኦን ማድረግ ነው። ከዛ በኋላ አውቶማቲካሊ ነው ማለት ነው መጠቀም የምትችሉት። አሁን ዲሞን ላሳያችሁ። እስኪ የተሳሳተ ሴንቴንስ እንስጠውና አትፊክስ በሚለው ኮማንድ እንዴት እንደሚያስተካክለው ቼክ እናድርገው ማለት ነው። ስለዚህ ሲምፕሊ ሃው አር ዩ የሚለውን ሴንቴንስ ገለባብጬ ልስጠውና እንሞክረዋለን። ዩ አር ሃው ብለን አት ፊክስ አሁን ይሄው አስተካክሎ ሰጥቶናል ማለት ነው ራሱ። ስለዚህ ግራማቲካሊ እንደዚህ ያስተካክላል። እሱን ቼክ አድርገናል። አንድ ተጨማሪ ደግሞ ታይፕ የሚለው የመጀመሪያውን ኮማንድ እንሞክረው። ጥያቄ ጠይቀ ነው ስለዛ ነገር ማብራሪያ የሚሰጠን ማለት ነው። አሁንም ሲምፕል ኩዌሽን እንጠይቀው። ዋት ኢዝ ካት እንበለው። ዋት ኢዝ ካት ከዛ አት ታይፒ። አሁንም እንደምታዩት ስለ ካት አነስ አድርጎም ቢሆን ዝርዝር ሰጥቶኛል ማለት ነው። በዚህ መልኩ ስለዚህ አውቶማቲካሊ እየጻፋችሁ ኮማንዱን በመስጠት ማስተካከል መጻፍ ትችላላችሁ ማለት ነው። ሌሎቹንም ኮማንዶች ሞክሯቸው። ወደ ቀጣዩ ማሳያችሁ አፕሊኬሽን እንሄዳለን ማለት ነው። እሺ ሶስተኛ ላይ የማሳያችሁ አፕሊኬሽን ደግሞ ስክሪኑ ላይ እዚህ ጋር እንደማሳያችሁ ኢሜጅ ቱልቦክስ የሚባል አፕሊኬሽን ነው። ይህንንም አፕሊኬሽን ፕሌይ ስቶር ላይ በዚህ ስም ሰርች ስታደርጉት ታገኙታላችሁ። ይህ አፕሊኬሽን መጀመሪያ ትንሽ ኦቨርቪው ልስጣችሁ። ይሄ አፕሊኬሽን ለብዙ ነገሮች ይጠቅማል። በጣም ሲምፕል የሆነ ዩአይ ነው ያለው። ኢንተርፌሱ በጣም ሲምፕል ነው። የተወሳሰበም ነገር የለውም። በዋናነት ለምን ይጠቅመናል? ኢሜጅ ኮምፕረስ ለማድረግ ይጠቅመናል። ወይም ሳይዝ ሪዲዩስ ማድረግ ከፈለጋችሁ በቀላሉ ሪዲዩስ የሚያደርግ ነው። ፎርማቱን ኮንቨርት ለማድረግ ለምሳሌ ከጄፒጂ ወደ ፒዲኤፍ ሊሆን ይችላል፣ ወደ ፒኤንጂም ሊሆን ይችላል። ወደ ተለያዩ ፎርማቶች በቀላሉ ኮንቨርት እንድታደርጉ ይረዳችኋል። ሌላኛው ሪሳይዝ ለማድረግ ወይም ደግሞ ክሮፕ ለማድረግም ሪዞሉሽኑን ለመቀነስ ለመጨመርም በጣም የሚጠቅም አፕሊኬሽን ነው። ሜታዳታም ኤዲት ለማድረግ ይጠቅማል። ሜታዳታ ማለት ያው ያ ኢሜጅ የተነሳበት ሰዓት ላይ የካሜራውን ሞዴል፣ ጂፒኤስ፣ የቱ ጋር ያ ፎቶ እንደተነሳ፣ በምን ሰዓትና መቼ እንደተነሳ የሚቀመጥበት ዳታ ነው እና እሱን ሞዲፋይ ማድረግ እንድትችሉ ያደርጋችኋል። ሙሉ ለሙሉም ደግሞ ሪሙቭ ማድረግ እንድትችሉ ያደርጋችኋል። ኦፍላይንም መስራት የሚችል አፕሊኬሽን ነው ማለት ነው። አሁን ደግሞ እስኪ ውስጡ ያለውን ነገር አብረን እንየው። እሺ እንደምታዩት ኢንተርፌሱ ይሄን ይመስላል። ከስርም የተለያዩ አማራጮች አሉት። እያንዳንዱን እናያቸው። መጀመሪያው ኤዲት የሚለው እዚህ ጋር ሲንግል ኤዲት ይኖራል። ሪሳይዝ ኤንድ ኮንቨርት ያደርጋል። ቅድም እንዳልኳችሁ ፎርማት ኮንቨርሽን፣ ክሮፒንግ፣ ኢሜጅ ከቲንግ ፓርት የኢሜጁንም ፓርት ከዝ የሚያደርግ ነው።
እዚህ ጋር እንደምታዩትም የተለያዩ ስራዎችን ይሰራል። ዲሌት ሜታ ዳታ ያልኳችሁ ቅድም ዲሌት ለማድረግም ኤዲት ለማድረግም ያገለግላል። ክሬት የሚለው ኢንተርፌስ ውስጥ ደግሞ እዚህ ጋር እንደምታዩት የተለያዩ ኤዲቲንግ ቱሎች ይኖሩታል ማለት ነው። ፊልተር መቀየር ከፈለጋችሁ፣ እላው ላይ ጽሁፎች ማድረግ ከፈለጋችሁ፣ ባክግራውንድ ሪሙቭ ማድረግ ከፈለጋችሁ ኤአይ ቱልም አለው። የተለያዩ ኢሜጆችን አንድ ላይም ከፋፍላችሁ ማስቀመጥ ከፈለጋችሁ እሱንም ማድረግ ይችላል። ወተርማርክ ለምሳሌ እንደ ኮፒራይት ያገለግላል። አንዳንዴ ሌላ ሰው ኢሜጁን በቀጥታ ወስዶ እንዳይጠቀምባችሁ ከፈለጋችሁ ወተርማርክ ማስቀመጥ ትችላላችሁ። ሌሎችም እዚህ ጋር የሚሰጡት አገልግሎቶች አለ ማለት ነው። ኢሜጅ የሚለው ያው ይሄ ቀጥታ ከኢሜጅ ጋር የተያዙ ነገሮችን ናቸው። ፎርማት ለመቀየር ሊሆን ይችላል፣ ወልፔፐር ለመስራት፣ ከለር ለመቀየር ሊሆን ይችላል። የተለያዩ እንደምታዩት ጥቅሞች ይኖሩታል። ቱልስ የሚለው ጋር ስንገባ ደግሞ ፒዲኤፍ ቱሎች አሉት። ዶክመንት ስካነር አለው። ኪዋር ኮድ፣ ባርኮድ ስካነር አለው። ከለር ቱሎች አሉት። ኢሜጅ ወይም ፋይላችሁን ኢንክሪፕት እና ዲክሪፕትም ማድረግ የምትችሉበት ሌላ ቱል አለው። ዚፕ ማድረግ ትችላላችሁ። ያው ሁሉንም አልጠቀስኩላችሁም፣ እየገባችሁ ቼክ አድርጓቸው። ግን በጣም ሲምፕል የሆነ ዩአይ ነው ያለው እንደምታዩት። ግን የተለያዩ በጣም ብዙ ጥቅሞችን ይሰጣል። ይህ አፕሊኬሽን በተለይ ለዴቨሎፐሮች በጣም ይጠቅማል። ዌብሳይት ላይ ኢሜጆችን ሪሳይዝ ለማድረግ ወይም ፎርማትም ለመቀየር ሊሆን ይችላል። ለግራፊክ ዲዛይነሮች፣ ለዩቲዩበሮች ተምኔል እና ባነር እንዲሁም ፕሮፋይል ፒክቸር ለመስራት እና በማንኛውም ዘርፍ ላይ ላለን ሰዎች በጣም የሚጠቅመን ቀላል አፕሊኬሽን ነው። እያወረዳችሁ ተጠቀሙት። በጣም ብዙ ነገር ነው የምታገኙበት። እሺ ይሄን ካሳየኋችሁ ደግሞ አሁን ወደ አራተኛው እናልፋለን ማለት ነው። ወደ አራተኛው አፕሊኬሽን ስናልፍ ደግሞ ዛሬ ይዤላችሁ የመጣሁት ሌላኛው አፕሊኬሽን ስክሪኑ ላይ እንደማሳያችሁ ብላክ ስክሪን የሚባለው ነው። ፕሌይ ስቶር ላይ በዚህ መልኩ ነው የምታገኙት። በዚህ ስም ሰርች ስታደርጉ ይመጣላችኋል። ኢንስቶል አድርጋችሁ መጠቀም ትችላላችሁ። የአፕሊኬሽን የሚጠቅመን ለምንድን ነው? ዩቲዩብ በምናዳምጥበት ጊዜ ወይ ዘፈን ወይ መዝሙር ከፍተን ለረጅም ሰዓት ስክሪኑ ኦን ሲሆን በጣም ባትሪ ይጨርሳል እና ያንን ይቆጥብልናል። ከዛ በተረፈ ደግሞ ስክሪኑ ኦፍ ሆኖ ዩቲዩቡ በዛው እንዲቀጥል ያግዘናል ማለት ነው። አብረን እንየው ይሄንንም። ስለዚህ መጀመሪያ አፕሊኬሽኑን ከፍተን ስታርት ማድረግ ይኖርብናል ማለት ነው። እዚህ ጋር እንደምታዩት የሚያመጣልን ይሄኛውን ከላይ የምታዩትን ኢንተርፌስ ይሆናል ማለት ነው። የተለያዩ ክሎክ ስታይሎች አሉ። እዚህ ጋር መቀያየር ትችላላችሁ። ሴቲንጎቹንም እዚህ ጋር እንደምታዩት ነው። እናንተ በፈለጋችሁት መልኩ ከስተማይዝ ማድረግ ትችላላችሁ። ስለዚህ አሁን ስታርት እንለዋለን ማለት ነው። ስታርት እንለዋለን። አሁን ስታርት አድርጓል። እዚህ ጋር ይኸው ጠርዝ ላይ የምታዩት ምልክት አለች። እሷን ያመጣልናል ማለት ነው። እሺ አሁን ዩቲዩብ አንድ ቪዲዮ እንክፈት። ያደርጋችሁ መጠቀም ትችላላችሁ ማለት ነው። ብላክ ስክሪን ቀለል ያለ ነው፣ ግን ያው ለስልካችን በጣም አሪፍ ነው። ለባትሪያችን ይቆጥብልናል ማለት ነው። እሺ አሁን ደግሞ ወደ መጨረሻው አፕሊኬሽን እንሄዳለን ማለት ነው። ለመጨረሻ ዛሬ ያስኩላችሁ አፕሊኬሽን
እዚህ ስክሪኑ ላይ እንደማሳያችሁ ስክሪን ክራፍት ይባላል። ፕሌይ ስቶር ላይም ስክሪን ክራፍት ብላችሁ ሰርች ብታደርጉ ታገኙታላችሁ። በዚህ ስም ሰርች ብታደርጉት ታገኙታላችሁ። ኢንስቶል አድርጋችሁ መጠቀም ትችላላችሁ። እንደምታዩት ስሙም ላይ እንደሚያሳያችሁ 4K የሆኑ ዎል ፔፐሮችን ነው የሚይዘው ማለት ነው። አፕሊኬሽኑን ደግሞ አብረን እንየው። አሁን ኢንተርፌሱ ይሄን ይመስላል። አፕሊኬሽኑ ራሱ በጣም ደስ የሚል ኢንተርፌስ ነው ያለው። እንደምታዩት የተለያዩ አማራጮች አሉት። እዚህ ጋር በቪዲዮ መልክም በፈለጋችሁት አይነት ቲም መቀየር ትችላላችሁ። ወልፔፐሮቹም ይኸው ከስር ብዙ አይነት ወልፔፐሮች አሉ። ከነሱ ውስጥ እየመረጣችሁ የስልካችሁን ሎክ ስክሪንም ሆም ስክሪንም ማድረግ ትችላላችሁ ማለት ነው። እንደምታያቸው በጣም ያምራሉ፣ ጥራት አላቸው። 4K ጥራት ያላቸው ወልፔፐሮችን ነው ይዘው ያለው ማለት ነው። በተጨማሪ ደግሞ እዚህ ጋር ከላይ ካታጎሪዎች አሉት። በቀላሉ የምትፈልጉት ካታጎሪ ውስጥ ገብታችሁ መምረጥ ትችላላችሁ። ብዙ ካታጎሪዎች ነው ያሉት። ያው እዚህ ጋር አብስትራክት አለ፣ አኒማሎች፣ አርት ኤንድ ኢሉስትሬሽን፣ አኒሜ፣ የተለያዩ ካታጎሪዎች አሉት። ከነሱ ውስጥ እየመረጣችሁ መጠቀም ትችላላችሁ ማለት ነው። 4K ጥራት አላቸው። ሌላኛው የዚህ አፕሊኬሽን በጣም አሪፉ ነገር እኔም የምወደው እና የምጠቀመውም ለብዙ ጊዜ እዚህ ጋር ከላይ እንደምታዩት ብራንድስ የሚል አለ። ይሄ ማለት የተለያዩ የስልክም የፒሲም ብራንዶች የሚጠቀሟቸውን ወልፔፐሮች ስልካችሁ ላይ መጠቀም እንድትችሉ ያደርጋቸዋል ማለት ነው። አሁን እዚህ ጋር የአፕል አለ። ስለዚህ የአፕል ወልፔፐሮችን ሌላም ስልክ ላይ መጠቀም እንድትችሉ ያደርጋቸዋል ማለት ነው። ያው ከፍተን ማየት እንችላለን። የሚጠበቅባችሁ ከስር እንደምታዩት አፕላይ ማድረግ ብቻ ነው። በጣም የሚያምሩ ወልፔፐሮች ናቸው ያሉት። ሆም ስክሪን ላይም ሎክ ስክሪን ላይም ይሰራል ማለት ነው። ይሄው እዚህ ጋር ኢንፊኒክስ አለ፣ ሁዋዌ አለ፣ ጉግል አለ፣ ኢቭን ማይክሮሶፍትም አለ። የእሱንም ወልፔፐሮች መጠቀም ትችላላችሁ ማለት ነው ስልካችሁ ላይ እንደምታዩት ነው። የተለያዩ አማራጮች አሉት። የፈለጋችሁትን መርጣችሁ መጠቀም ትችላላችሁ ማለት ነው። በጣም ደስ የሚል አፕሊኬሽን ነው። ሁሉም በጥራት ነው የምታገኟቸው። ስለዚህ ይሄንንም እየተጠቀማችሁ ስልካችሁን ማሳመር ትችላላችሁ። እዚህ ጋር ያው ትሬንዲንግም ያሳያችኋል፣ ያስመርጣችኋል። ስለዚህ ዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። ኮሜንትም አድርጋችሁ አበረታቱን። ትክክል አይደለም የምትሉት ካለ አልሰራልኝም የምትሉትም ካለ ኮሜንት ላይ ያሳውቁኝ። ደግመን እንሞክረዋለን።